ዛሬ እንደዚህ የሚያምር በስቡሳ አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው በመከታተል ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ብስሚላ ማሻላ በጣም የሚያምር ጣፋጭ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ዛሬ የበስቡሳ አሰራር ይዤላችሁ መጥቻለሁ። እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ። አይታችሁ ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ወደ ስራችን እንግዲህ በምታዩት መልኩ ግብአቶችን አዘጋጅቻለሁ። መጀመሪያ 3 እንቁላል አደርጋለሁኝ። ከዛም በመቀጠል ቫኒላ የፓውደሩ ወይም ፓውደር ከሌላችሁ ፈሳሽም ሁሉም ይሆናል። እሱን እንጨምራለን። 1 ማንኪያ 1 ሻይ ማንኪያ። ከዛም በመምቻችን እንመተዋለን። ከዛም በምታዩት መልኩ እስከሚበቃው ከመታነው በኋላ ስኳር ፈጭተን የተፈጨ ስኳር ማለት ነው። እንደዚህ እንጀምርና አብረን እናሸዋለን። ስኳሩ ብዙ የመሰላችሁ ስለተፈጨ ፓውደር ስለሆነ ነው። ፓውደር ባትፈጩም ችግር የለውም፣ ግን ስራ ያቀልላችኋል። ፓውደር ሲሆን ይበልጥ በስቡሳውም ያማረ ይሆናል ማለት ነው። የተፈጨ ይበልጥ አሪፍ ይሆናል ለማለት ነው። በዚህ መልኩ እንቁላላችንን ስኳራችንን እንቁላላችን ጋር እንመታውና ከዛ ግሽጣ እናደርጋለን። 2 ግሽጣ በምታዩት መልኩ ትንሽ ደቂቃ ያክል እንመታዋለን ግሽጣችንን። ከዛ ሰሚት ወይም ሰሞሊና የሚባለውን በግሽጣችን እቃ 2 እናደርጋለን። እዚህ ጋር ማወቅ ያለባችሁ ነገር ሁሉንም ነገር በግሽጣ እቃ ቆርቆሯችን ነው የምንለካው። 2 ሰሞሊና ወይም ሰሚት ካደረግን በኋላ ትንሽ እናሸውና ይሄ ደግሞ ጀውዘል ሂንድ ይባላል። እሱን 1 ነው የምንጀምረው፣ በሱ 1። ከዛም ሀሊብ ፓውደራችንን 1 ሙሉ እንጀምራለን። አሁንም ሁሉንም ነገር የምንለካው በዚህ ነው ማለት ነው። ከዛም ቤኪንግ ፓውደር 1 ማንኪያ እንጀምራለን። ከዛም ዘይት እንጀምራለን። ዘይት እንደዚሁም 1 እንጀምራለን። ከዛ መጨረሻ ላይ ውሃ 1። ውሃ እንደ ብዛቱ መጠን ነው፣ ግን እንዳሳየኋችሁ መጠን ከሆነ የምትለኩት 1 በቂው ነው ውሃ። ከዛም በደንብ እናሸዋለን። በማሽኑ ያበላሽብናል። በእጅ ማሻ በሱ እናሸውና ከዛ ፓትራችን ላይ ትንሽ የዘይትና ሰሚት ረጨት ካደረግንበት በኋላ እንዳይዝብን ለ20 ደቂቃ ያክል ከታች እናበስለውና ከላይ ደግሞ እያያችሁ እንደሚበቃው ያክል እንደ ፉርናችሁ እንትን ማለት ነው። በጣም ኃይለኛ ከሆነ ለ5 ደቂቃ ያክል በቂው ነው። ከዛም በሾካ ወጋ ወጋ ካደረጋችሁት በኋላ ነስትላ ወይም በአረብኛ ሀሊብ ሙከተፍ ይባላል። እሱን ከላይ እናደርግበታለን። ማሻላ በጣም የሚያምር በስቡሳ ሆኖ ነው ይወጣልኝ እንደምታዩት። ከዛም እንቆርሰዋለን በዚህ መልኩ። የኔ ባለሙያ ጎበዝ ኮንሽ። ብስሚላ ማሻላ አያምርም?